ሰላም ሰላም ዩቲዩብ እንዴት ናችሁ? በዛሬ ቪዲዮ ስለ ዲቪ 2027 ምን አዲስ ነገር አለ የሚለውን በትንሹ ነግራችኋለሁ ማለት ነው። እንግዲህ እንደሚታወቀው አሜሪካ ከመላው ዓለም በየአመቱ 55,000 ሰዎችን ወደ ሀገሯ ታስገባለች። ይህንን ተከትሎ የ27 የአሜሪካ ዲቪ ሎተሪ ምዝገባ ቀን ከተባለበትና ከዚህ በፊትም ከሚታወቅበት ቀን ቢዘገይም ግን ፕሮግራሙ እንዳልቀረ ለማወቅ ተችሏል። ምዝገባው በዚህ ቀን ነው የሚል መረጃ ባይኖርም በቅርቡ መጀመሩን ሀገሪቱ ታሳውቃለች ተብሎ ይጠበቃል። እኛ እንደሚመስለን ከሆነ ጥቅምት ማለትም በዚህ ወር 25 አካባቢ ይሆናል የሚል ግምት አለን። ካልሆነ ደግሞ ህዳር ከ1 እስከ 5 ይጀምራል ብለን እናስባለን። በእርግጥ የአሜሪካ መንግስት በይፋ የሰጠው ማብራሪያ እና ማረጋገጫ ባይኖርም ምናልባት የዘንድሮ የዲቪ ሎተሪ ማመልከቻ ጊዜ የዘገየው ከዚህ ይጀምራል ከተባለው $1 ክፍያ ሲስተም አፕዴት ጋር የተያያዘ ሊሆን እንደሚችል ተነግሯል። ምዝገባው መቼ እንደሚጀምር በዚህ በሁለት ቀን ውስጥ እናሳውቃችኋለን። በተጨማሪ ምን እንደሚያስፈልግ፣ ፎቶ ስትነሱ ምን ማስተካከል እንዳለባችሁ፣ ፓስፖርት በምን ሰዓት እንደሚያስፈልግ፣ ብቻ ሁሉንም የሚያስፈልገውን ነገር በቀጣይ ቪዲዮ ይዘን እንቀርባለን ማለት ነው። ሰብስክራይብ ካላደረጋችሁ በቀጣይ ቪዲዮ ስለማንገናኝ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።